በደጋፊዎቻችን ደማቅ ድባብ ታጅበን ሪያል ማድሪድን ለማሸነፍ ዝግጁ ነን። ይህ ጨዋታ የራሳችንን ደማቅ ታሪክ ለመጻፍ መልካም አጋጣሚ ነው ሲሉ ስፔናዊው የአርሰናሉ አሰልጣኝ ሚኬል አርቴታ ተናግረዋል። በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ አርሰናል በሜዳው ኤምሬትስ የውድድር መድረኩ ኃያል ክለብ የሆነው ሪያል ማድሪድን ያስተናግዳል። ከተጠባቂው ጨዋታ በፊት አስተያየታቸውን የሰጡት የአርሰናሉ አሰልጣኝ ሚኬል አርቴታ በአሰልጣኝነት ዘመኔ ምናልባትም የኔ ትልቁ ጨዋታ ይህ እንደሆነ ይሰማኛል። ይህ ጨዋታ የራሳችንን ታሪክ ለመጻፍ የሚያመች መልካም አጋጣሚ ነው። ወደ ሜዳ የምንገባው ሪያል ማድሪድን ለማሸነፍ በማሰብ ነው ሲሉ ተናግረዋል። አሰልጣኙ አያይዘውም በራሳችን ትልቅ እምነት ሊኖረን ይገባል፣ በደማቅ የደጋፊዎቻችን ድባብ ታጅበን ይህንን ማሳካት እንደምንችል ማመን አለብን ብለዋል። አሰልጣኝ ሚኬል አርቴታ በተጨማሪም በጉዳት ከጨዋታው ውጭ ሆነው ወሳኙ ተከላካይ ጋብሪኤል ማጋሌስን ቦታ ለመሸፈን እቅድ ማዘጋጀታቸውን ሲገልጹ በቅርብ ሳምንታት ከጉዳት የተመለሰው የፊት መስመር ተጫዋቹ ቡካዮ ሳካ ላይ ትልቅ እምነት እንዳላቸው ገልጸዋል። የ43 ዓመቱ አሰልጣኝ በኤምሬትስ ይገኛሉ ተብለው ከሚጠበቁት 60 ሺህ ያህል ደጋፊዎች እጅግ የተለየ ድጋፍን እንደሚጠብቁ በመናገር ሁሉም ደጋፊዎች ከጎናቸው እንዲሆኑ ጠይቀዋል። ከ19 ዓመታት በኋላ ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ መድረክ በድጋሚ የተገናኙት የአርሰናልና ሪያል ማድሪድ ጨዋታ ትኩረትን የሳበ ሲሆን ከፍተኛ ፉክክር ሊታይበት ይችላል ተብሎ ከወዲሁ በብዙዎች ዘንድ በጉጉት የተጠበቀ ሆኗል።